ሊያመልጦ የማይገባ ልዩ መንፈሳዊና ማህበራዊ ዝግጅት የመምህር መላኩ አስማማው ቢሰጠኝ የ30 ዓመታት ስራዎች ጭምር የሚታይበት የግዕዝ ቋንቋ ቅድመ ታሪክ የመጽሐፍት አውደ ርዕይና የደራሲ ፊርማ ክብረ በዓል በእምነት በጥበብ በባህልና በማህበራዊ ህይወት ዙሪያ ልዩ ልዩ ገለጻዎች በሚቀርቡበት አዝናኝና አስተማሪ በሆነ ልዩ በዓል ላይ ከቤተሰቦና ከወዳጆቹ ጋር በክብር ተጋብዘዋል። ይመኑን፣ በመምጣቶ እጅግ አብዝተው ያተርፋሉ። ለእርሶም ለልጆቹም የሚሆን የህይወትና የመንፈስን ስንቅ ይሸምታሉ። በዕለቱ በአማርኛና በግዕዝ እንዲሁም በእንግሊዘኛ ተጽፈው ከሚቀርቡ መጽሐፍት መካከል የግዕዝ ቋንቋ መማሪያ፣ የመጽሐፍ ቅዱስ መማሪያ ለህፃናትና ለአዋቂዎች፣ የስጋዊና የመንፈሳዊ ስነ ምግባር መማሪያ፣ በሁሉም የህይወት ዙሪያ የተጻፉ የሰምና የወርቅ ግጥሞች፣ የታሪክና የባህል፣ የቤተ ክርስቲያን የህግና የሥርዓት መጽሐፍት፣ የቅዱሳን ሰዎች ቦታዎችና ነዋያተ ቅድሳት ፈዋሽነት የሚሉና ሌሎችም ይገኛሉ። መጥተው ከቀረበሎ የህይወትና የእውቀት ማዕድ ለእርሶም የሚያስፈልጎትን ለልጆቹም የወደፊትን ስንቅ ይመግቧቸው ዘንድ ቀን ቆርጠን ቦታ መርጠን እርሶን እየጠበቅን ነው። በበዓሉ ላይ የጥናት ጽሑፎችን፣ ሃይማኖታዊና ማህበራዊ መልእክቶችን የሚያስተላልፉ በዲሲና አካባቢው የሚገኙ ሊቃውንት ይመጣሉ። ከሚቀርቡትም መርሃ ግብሮች መሃል የግዕዝ ቋንቋ ታሪካዊ አመጣጥና ጥቅም፣ ስለ መጽሐፍ፣ ስለ ህፃናት መንፈሳዊና ማህበራዊ ስነ ምግባር፣ የደራሲው ገለጻና የመጽሐፍቶቹ የሚሰጡት ጥቅም፣ የደራሲው ፊርማ፣ ስለ ኤአይ የልምድ ልውውጥ፣ ትረካና መዝሙሮች፣ ሌሎችም ልዩ ልዩ ዝግጅቶች ይኖራሉ። ከሁሉም በላይ የትም ሊያገኟቸው የማይችሏቸውን መጽሐፍቶች በ50% ቅናሽ በማድረግ ለእርሶ እናቀርባለን። አስታውሱ፣ ይህ ቀን የማይቀርበት፣ የማይዘገይበት፣ የማያረፍዱበት ቀን ነው። በአንድ ድንጋይ ሁለት ወፍ እንዲሉ መጥተው ብዙ ትምህርቶችን፣ ብዙ ዕውቀቶችን የሚገበዩበት ታሪካዊ ቀን ነው። ቦታ በቨርጂኒያ 3245 ግሌን ካርሊን ሮድ ፎልስ ቸርች ቨርጂኒያ 2204 ሲሆን ቀኑ በ6/21/2026 ወይም ሰኔ 14 2018 ከሰዓት በ3 ሰዓት ላይ እንገናኝ። መልካም ቀን፣ ሰላም ያገናኛል።